አሁን ቀጥሉ ስለ ወሲል ቀብራቸውን በተመለከተ እንደሚታወቀው አንደኛ ለሸሪዓ መሰረት ንዛዝ ያላቸው ወሲል ያላቸው እሱም ደግሞ በተግባሩ ተረጋግጦላቸው ቦታቸው ላይ አንድ ሽካሪ የቀብር ቦታ ተፈቅዶላቸዋል። ይሄ ህጋዊ የሆነ መሰረት የያዘ ነው። እንደ ሸሪዓ ሲታይ ደግሞ እዚህ ቦታ ላይ ነው ቀብሬ ብለው እሳቸው ታሉ በሐያት ያስቀመጡት ንዛዜ ነው። ሸሪዓም የሚቀበለው ነው። ይሄንን ሸሪዓም የሚያስከብረው ስለሆነ ተዛም አንጻራዊ ደግሞ በዶክመንት የተረጋገጠ ያ ቦታ የተፈቀደላቸው ማስረጃ ያለው ካርታም የተዘጋጀለት ያ ቦታ አንድ ሽካሪው ላይ የቀብር ስነ ስርዓት የሳቸው ይፈጸማል። የቤተሰብ ቀጣይ የሚሆንበት መንገድ እንዳለ ነው የምናውቀውና እንሰና ሐቅ የሆነ ቀብራቸው እዛ ላይ ነው የሚፈጸመው ማለት ያ እንግዲህ በገጠር የተለመደ ያው ለአዲስ አበባ ነው እንጂ እሱን ደግሞ ገለጹላችሁ። ያ ደግሞ ሸሪዓ የሚደግፈው ነው። ምክንያቱም ብንወስድ ሐታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእናይ መዲነቱል ሙነወራ ቀብራቸው እዛ ውስጥ መስጊዱ ላይ እንደሆነ ይታወቃል። ማንም ያውቃል። እሳቸው መስጊዳቸው ነው ያ ቦታ መስጊዳቸው ጎን ላይ ነው ይሄም እንትን የተደረገው። በትላልቆቹም ሐሪማ ስናይ ለምሳሌ መውሰድ እንችላለን፣ መዲያናን ማየት እንችላለን። ተዛም አልፎ ደግሞ ገታ ማየት እንችላለን። ትላልቅ መሻይኾች ያው ወይሐቸው ወይንም ቀብር ስነ ስርዓታቸው መስጊዳቸው ጎን ይሆናል። ምንም ሸሪዓ ጋር የሚጻረርም አይደለም፣ ሸሪዓም የሚደግፈው ነው። በዚህ መሰረት እሳቸውም ታሉ በሐያታቸው ንዛዜውንም ተግባሩንም እንዲሁ ዶክመንቶቹንም አዘጋጅተው ጨርሰው ትክክል የሆነ መስመር የያዘ ነው ማለት ነው። ቀብሩ ስነ ስርዓት እዛ ነው የሚፈጸመው። እንግዲህ አሱ በቃ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ አላህ ሁላችንም ሰብር ይስጠን። አላህ እንግዲህ ጀነቱል ፊርደውስ ይወፍቃቸው። አስገባሙና መልስ ወስዶ ወይ አይተው ነቅሶ አይቀረ ያረፍድ አይከባፍርሶ ወዳጅ ከወዳጅ ሲለያይ ደርሶ ምን ከሞት ብሶ ታየ። መቼም እዛ ዓለም ስንፈጠር ለመኖር አልተፈጠርንም። ጊዜያዊ ነው እና ያ ጊዜያዊ ለሁሉም ተስተካክሎለት በጥሩ ኑሮ ማየት ነው የምፈልገው። ያካገዳል ሁሉን ያስክዳል ያስረግዳል ሰብር ይገዳል ለምድ ያርጓል ገሎ መሸለም